ጦመመት ከቤት የወጣው ግን ተጣልቼ ከሲስተር ጋር በዚህ ጉዳይ መስጊድ ሄጄ ዱዓ አልኩ ከልቤ። ምንድን ነው ያልኩት? ፈጣሪ ከቤት መውጣት አይቀርም፣ እሱ ያስፈልገኛል አልኩት። አይ ኒድ ሰም በቃ ማንም እንደው አላውቅም፣ የሆነ ሰው ያስፈልገኛል ያልኩት። ሆ ፋሚሊ ይረዳቸዋለሁ። ቱ ማች ወጠክ ሳትናገር ስራ ምሰራው ሳትናገር 2 ዓመት ነው አልፎት ማለት 2 ዓመት ምን እንደማድረግ ሳይታወቅ ቤቴ ነው ማታ የገባው ጠዋት የወጣው። ከዛ ደግሞ ሙስሊም ሆንክ ከኛ ኮንትሮል ውጭ ይሆናል፣ ስለዚህ ውጣ ነው አይኑ እንዲህ ልበል። ስቲል አሁን እናቴና ሲስተር ይገርማቸዋል፣ ምንም አልፈሩም። I had something go. I know this is my ፈተኔ ነው እና ሁሌ የሚሆን ነገር ምንድን ነው መቁራን እናት ምን ብትናገር ብሰድብክ ቤተሰቦች አባትም እናትም ቢሰርቡክ ቢናገሩ ምንም እንዳታደርግ ሪስፔክትፉል እስልምና ላይ እስከመጡ ድረስ ፖይንት ወዝ ለእኔ እስልምና ላይ መጥተዋል ነው የዛ ጊዜ መጥተዋል። መተዋ አልታወቋቸውም ግን እስልምና ላይ መጥተዋል። ማማ እንደዚህ በቃ መውጣት አለብኝ ነው This is my peace. I don't want to lose it. I need this. ማንም አያውቅም እንደነገርኩ ነው። This is the first time podcast. አሁን ማዘር ቁጭ ብላ ይሄን የምሰማው the first time. ያ ሁሉ 2 ዓመት 3 ዓመት ያሳለፍኩት ህይወት ማንም አያውቁም ቤተሰቦች። ይህንን ነገር ስላገኙት ለእነሱ ሴንስ አይሰጣቸውም። ለእኔ በጣም ብዙ ሴንስ አለው። ያንን ግራብ ሳደርግ ኦኬ አሁን መፍትሄ ያስፈልገኛል ነው ሚሰሩ አይደለም። የዛ ጊዜ ፈጣኝ ስጠይቀው በጣም የተባረቀ ሰው ሰሙኑ መሐመድ ቀሳሽን ግን በጣም የተባረከ ሰው በህይወቴ እንደሱ ጥሩ ሰው አይቻላቅም። አጠገቤ ነበር። በጣም ይህ መስቀል አየና መስቀል ምንድን አለ ሰለምተኛ አልኩት። ከዛ ውስታር ቦንዲንግ እና ሆት ታይም ሰው ያወራኝ የሚያስፈልግ ነገር ካለ ንገረኝ አለኝ። ማማ እንደዛ አሁን እኮ ዱዓ ያደረኩት እኮ ነው ያልኩት። መልሱ እዚሁ መጣ። ከዛ ስታርኩኝና ከዛ መጠየቅ ጀመረ። ነገርኩት ምናምን ታሪኬ ያሳለፍኩት ህይወት እንዳለ ነገርኩት። ከዛ ስታር ቦንዲንግ እና ሲስተር ነገር ሲፈጠር ደወልኩለት። በሮጣ ነው አልኩት። ከቤት ያስወጡኝ ነው ችግር ካለ ነገር ይምልኝ እና ትንሽ ጊዜ የምቆይበት ቦታ ካለ ምናምን ብዬ ጠየቁት። ከዛም ስለው እሺ ከስንት ሰዓት ላይ አይ ቲንክ 10 ላይ 9 ሰዓት ከ10 ሰዓት በኋላ ማለት ነው